ሰላም ጤና ይስጥልኝ ሰሜን ነኝ። ይህ መልእክት ለተስፋዬ ጸሐፊ ተስፋዬ ገብረአብ ነው። ዩቲዩብ የለኝም፣ ማንም ሰው መጠቀም ይችላል። የኔን ቪዲዮ መልእክቴን ብቻ አድርሱልኝ። የእግዚአብሔር ሰላም ካንተ ጋር ይሁን። የቡርቃ ዝምታን የጻፍክ ጊዜ ነው የማቅህ። አንዳንድ ሰዎች ኤርትራዊ ስለሆነ ነው የሚያጋጭ ነገር የሚጽፈው ይሉ ስለነበረ ኮመንት አረግ ነበር ኤርትራን አይወክልም ብዬ ኤርትራ ሚዲያ ላይ ስሰማህ ነው ያወቅኩት። እና አቶ አስመሮምም በርሰርጅናቸው የተናገሩት ነገር መልካም አይደለም። አሁንም ቄሶቹ ለኢትዮጵያ እነሱ እንኳን ሲጸልዩልን ብሎ በጣም ማከብረው ሰው ሲናገር ነበርና አደራ በስምህም ባንተ ምክንያት ኤርትራዊ ጸሐፊ እየተባለ ይነሳል። ስለ ራስህ ግድ ላይ ኖርህ ይችላል፣ ግን ኤርትራ ባንተ ምክንያት የኤርትራ ሕዝብ ባንተ ምክንያት ስለሚነሳ ብትጠነቀቅ ልልህ ደስ ይለኛል። ጎበዝ ጸሐፊ ነህ፣ ትልቅ ሰው መሆንህን አውቃለሁ። የኔ ሀሳብ የሚያስፈልግህ ሰው አይደለህም። የማንን ገብረአብ አዳራሽ ውስጥ ተሰብስበው በአንድ ወጣት ልጅ ምክንያት ምሳሌ ሰጥተህ እንደዚህ አይነት ትውልድ ነው ያፈሩት ብለህ ትናገር ነበር እና ሲስቁ ነበር። እኔ በራሳቸው እንደሳቁ ነው የማስበው። እነሱ ያፈሩት ትውልድ ምን አይነት ትውልድ ነው? ያው እንዲህ ነው ብዬ ከወንድሞች ጋር ከእህቶች ጋር መጣላት አልፈልግም፣ ግን ምን አይነት ትውልድ ነው እነሱ ያፈሩት? አንተም እንደተናገርከው መጽሐፍ እንኳን የመግዛት አቅም የሌለው ትውልድ ነው ያፈሩት። መጽሐፍ ለምንድን ነው የማትጽፉት? ታሪካችሁ እየተሰረቀ ነው። ታሪካቸው አይጽፉም። አብረዋቸው ታሪክ የሰሩትን ስላሰሯቸው፣ ስለገደሏቸው የእነሱ ስም ለታሪክ ለትውልድ እንዲያልፍ ስለማይፈልጉ አይጽፉም። ህዝብ ነው መጻፍ ያለበት ማንበብ ያለበት፣ የመንግስት ኃላፊነትም አይደለም ስትል ነበረ። የጻፉት እስር ቤት ናቸው። አንዲትም ይርጋ አለም ፍስሐ የምትባል ኢሮፕ አለች። ላቪ ኢሬና ዳካም ብለህ ብትገባ ታገኛታለህ። ከተናገረችው ንግግር ውስጥ መጽሐፌን ሳንሱር እንዲያረጉት ሰጠኋቸው፣ እኔን ሳንሱር ሊያረጉኝ አሰሩኝ፣ እኔ ተፈታው፣ መጽሐፌ ግን አልተፈታም ከንግግሯ ውስጥ ነው። ዊልቸር ላይ ነበረች። በጣም ብዙ ስቃይ አይታ ነው የወጣችው እና እንደውም ያሰሩን ሰዎች አይደሉም እኛ እንኳን ሴትነታችንን እስከምንረሳው ነበረ ስትል ነበርና በጣም ብዙ ልትጽፋቸው የሚገባ እውነተኛ ነገሮች አሉ። እውነት ነው መጽሐፍ የምፈልገው ስላልክ ጄ ስቱዲዮንም ብታናግረው ታሪካቸውን ከሱ ታገኛለህ። ሰነዶች አሉት። ዩቲዩብ ላይ ጄ ስቱዲዮ ብትል ብዙ ጉዳቸውን ትሰማለህና እነሱ ግን አይጽፉም። ፊሊጶስን እንዳገኘኸው አሁንም ስልጣን ላይ እንዳለም ስትናገር እንደታሰሩ ጓደኞቻቸው ገብቶሃል ማለት ነው። ከንግግርህ ተረድቻለሁ። በጣም ተጠንቅቀህ ነበር የምትናገረው። ያው ፈሪ ትውልድ ነው ያፈሩት። እንግዲህ ሶሪ ኤርትራ ሕዝብ አንተም በጣም ተጠንቅቀህ መንግስት አይደለም ኃላፊነቱ ምናምን ነበረ የምትለውና ስለ ኢንተርኔት እንኳን ስትናገር አስፈላጊ እንዳልሆነ ፌስቡክ ባለቤት የላትም፣ በሰላም ነው የምኖረው። ጸሐፊ ነህ፣ ካንተ በላይ የኢንተርኔትን ጥቅም የሚያውቅ ሰው ከየትም አይገኝም። ስማቸው አምባሳደር ነው። ትዊተር ላይ ነው ትልልቅ ዜናዎች የሚጻፉት። ድንጋይ የሚቆፍረው የሚንከራተተው የኤርትራ ሕዝብ ኤርትራ አትመለከተውም። ዲያስፖራው ግን ዜና ይነገረዋል። ከዚህ ገብቶ የፈለገውን ነገር ያደርጋል እና አንተም ንግግርህ ስለ ዲያስፖራው ነበረ። እናንተ እንደዚህ በቃ መጻፍ እንዳለበት ልምድ ማካበት አለበት ምናምን፣ በቃ ኤርትራ ውስጥ ያለው ሕዝብ ተረሳ እንዳልተፈጠረ እና በጣም ንግግሩ በተቻለኝ አቅም ሁሉንም ኢንተርቪዎችን ለማየት ሞክሬያለሁ። ፌር አይደለም። ፖይንቴ ስመጣ ግን ታግዬለታለሁ የምትለው ህብረተሰብ፣ ሁለተኛ ስም የሰጠክ ህብረተሰብ፣ እኔም በጣም የማከብረው የምወደው ህብረተሰብ ነው። ተወልጄ ያደግኩት ኢትዮጵያ ውስጥ ነው እና
እውነት በቀንነት በትክክል ታግለህለት ከሆነ ለኤርትራ ህዝብ ለምንድነው የማትታገልለት? ለኤርትራ ወጣት ለምንድነው የማትታገልለት? ህወሓትን እንደዚህ ካንገሸገሹ ኢሳያስይዝም ከነሱ ቢከፋ እንጂ አይሻልም። ህወሓት እንደፈለክ እንዳትጽፍ ከልክለው ሊሆን ይችላል። ኢሳያስይዝም ደግሞ ጋዜጣ መጽሔትም ምንም ነገር የለም ኤርትራ ውስጥ ስለምትኖር ይሄ ላንተ አይጠፋህም። እና ዛሬ ያክል ብለህ ከኢትዮጵያ ጀምሮ ከሱዳን ጀምሮ በየቦታው የሚንከራተተው በስሙ የመጣውን ስንዴ፣ መድኃኒት፣ ሪሰልትመንት የሚዘረፈውን፣ ኩላሊቱ የሚሸጠውን፣ አሳ የሚበላውን ለዚህ ትውልድ ብትሟገትለት፣ አንድ ፓራግራፍ እንኳን ብትጽፍለት፣ ከህዝቦች ጋር ብትቆም፣ በተለይ የምትጽፋቸውን ነገር ጊዜው የጠበቀ ቢሆን፣ ምክንያቱም ከዚህ በኋላ የኤርትራ ህዝብ የሚሸከምበት ምንም ነገር ትከሻ የለውም። ምንም አይነት የእንባ ጠብታ እንቅፋት የምንቋቋምበት ትዕግስት የለምና አደራ ልልህ እወዳለሁ። አስተዋይ ሰው ነህ አውቃለሁ፣ ግን ስለኔ የፈለጉትን ይበሉ ልትችላለህ። ግን ኤርትራ ከጀርባ ፈልግህም ባትፈልግም ትጠራለች በአንተ ምክንያት የኤርትራዊ ጋዜጠኛ እየተባለ ስለሚጠራ እና አደራ ልልህ እፈልጋለሁ። እውነተኛ ታሪክ በጣም ብዙ መጻፍ ትችላለህ። ኢሳያስ በቦርደር አይደለም የተዋጋ ነው ይላል። ዛሬም ሶፊያ አፍንጫቸው ስር ጽህፈት ቤት ከፍተናል፣ ትግላችን ይሄ ነበር ትላለች። የኤርትራ ህዝብ ለህወሓት መበቀያ ማገዶ በመሆኑ ልታዘን ይገባሃል። ይህ ሁሉ እናቱን፣ አባቱን፣ እህቱን፣ ልጁን፣ ሚስቱን፣ ባሏን ያጣችሁ በእነዚህ ሰዎች በቀል ምክንያት ነው እና ህወሓትን አንተም አብረሃቸው እንደዛ ስትል ስለሆነች ነገርም ስትናገር ፌር አይደለም። የኤርትራ ድንበር ሲከፈት ዳቦ እንደተገዛ አትዘንጋ። ከኢትዮጵያ ዳቦ ተገዝቷል። በጣም የሚያሳፍር አንገት የሚያስደፋ ነው የኤርትራ ኑሮና እነሱ ሰው ላይ የሚወራዘዩበት አቅሙም ሞራሉም የላቸውም። እና ዞሬ የምመጣው የአክል በል አብረህ ከተጎዳው ህዝብ ጋር ቁም። አደራ ልልህ እወዳለሁ። ኢሳያስን አሳመኜ መጽሐፍ እንዲጽፍ ነው የምፈልገው ስትል ነበረ። ፕሊስ አፍጥነው በጣም ምክንያቱን ማወቅ እንፈልጋለን። ለምንድን ነው እንደዚህ የሚያንከራትተን? ለምንድን ነው የኤርትራን ህዝብ እንደዚህ የጠላው ማገዶ የሚያደርገው የህወሓት መበቀያ ያደረገው? ምክንያቱ ምንድን ነው? መነሻው ምንድን ነው? መድረሻውስ አላማውስ ምንድን ነው? ያው የእርቁ ጊዜ ሚሊኒየም አዳራሽ የተናገሩት ንግግሮች አሉና እኔ ለመጀመሪያ ጊዜ በኤርትራ ጉዳይ ላይ እንቅልፍ ያጣሁት ሰው ሰላም መጣ ብሎ ባሰበ ጊዜ ነው እና እንደዚህ የሰጋንበት ጊዜ ያለ ብዬ አላስብም። ያው ከራሴም ከጓደኞቼም ዙሪያ ሳይ ማለት ነው። እና ምክንያቱ ምንድነው? መጨረሻችን ምንድነው? ምንድነው የሚያስበው? እና ማወቅ ስለምንፈልግ በጣም አፍጥነው 27 ዓመት ሆኖታል መጽሐፍ እጽፋለሁ ካለን እና በጣም ሂሮ ነህ የኢሳያስን መጽሐፍ ከጻፍክ ማለት ነው። እና ብዙ እውነተኛ ታሪኮች አሉ። 10,000 ብር አበደርን ብለው መሬት ወሲዶም አብ ኤርትራ ገዛ ሰሪሖም አቦኡ ድሰአነ አዲኡ ድሰአነ አሕዋቱ ድሰአነ ግን እንታይ ይረኺቡ ኣብ መንደቅ ድስቀል ወረቀት እና እሱም በጣም አቴንሽን የሚሰጠው ለዲያስፖራው ነው፣ ገንዘብ ስለሚያገኙበት። አንተም ዲያስፖራውን ረግጠህ ነበረ የምትናገረው እንዲያድርጉ እያልክና መልካም ወንድም እንድትሆነን በኢትዮጵያም ያለውን ነገር ስምህ ስለሚነሳ አደራ ብሩህ ሐውና ልልህ እወዳለሁ። የኤርትራን ህዝብም የኢትዮጵያ ህዝብም ጌታ ኢየሱስ ይባርክ።
የኢትዮጵያ ህዝብም አንድ ፓራግራፍ ጽፎለት ተሟግቶለት በማያውቅ ሰዎች በማንም ምክንያት ባትወቅሱት የኤርትራን ህዝብ ደስ ይለኛል። ቄሶቹ ጀስት ፖለቲክስ ጳጳሳቸውን አስረው ስለ ኢትዮጵያ ቢጸልዩ የትኛው እግዚአብሔር ነው የሚሰማቸው? እነሱም ያውቃሉ፣ እኛም እናውቃለን። ያው ፖለቲካ ነውና በእነሱ ምክንያት የኤርትራን ህዝብ ባትወቅሱ። አቶ አስመሮም በተና ብዝ ተዛረብዎም ሶሪ ትግርኛዬ እና በሁሉም ምክንያት የኤርትራን ህዝብ ባንጣላ። እኔ ጓደኞቼም የሚሄድበትም ቸርች ኢትዮጵያኖች ቸርች ስለሆነ እንደውም ብዙ ጊዜን ማሳልፈው ከኢትዮጵያኖች ጋር ነውና ሰላም ፈላጊ ህዝብ ነው። የኤርትራ ህዝብም በጣም ኤግዞስት ያደረገ በቃ ነገር የጠላ ድክም ያለው ህብረተሰብ ነው። ጦርነትን ማየትም መስማትም አይፈልግም። ስለዚህ በሰላም እንዲኖር ብትተውት የኤርትራ ጋዜጠኞችም በኢትዮጵያ ያላችሁትም እና ኢትዮጵያ እንኳን መድረኩም አለ፣ ራሳቸውን ዲፈንድ ማድረግ ይችላሉ። ታሪክ ተንታኞች አሏቸው። የኤርትራ ግን መድረኩም የለም፣ ራሷን ዲፈንድ የምታረግበት መድረክ የለም። እና አያ ስለ ዴብልና አደራ ላችኋለሁ። ሀሳቤ ትንሽ ተበታተነብኝ መሰለኝ። ተባረኩ።